የፖለቲካ ነገር በቃኝ ሲሉት በግራ ወዳጅ ሲሉት ጠላት መጣ ሲሉት ቀረ ነው። ለቀናት ያዙኝ ልቀቁኝ ሲሉ የነበሩት ፕሬዝዳንት ዶናልድ ትራምፕ በመጨረሻም ሳይጠበቅ አፈግፍገዋል። እናም አሁን ደግሞ የኢራን ጉዳይ ሌላ መልክ ይዟል። መጣንልህ አይዞህ በርታ በተቃውሞ ቀጥል በማለት ለኢራን ህዝብ እየደጋገሙ መልእክትን ሲያስተላልፉ የነበሩት ትራምፕ አሁን ደግሞ ሳይጠበቅ አፈግፍገዋል። ምን መጣ የሚያሰኝ ሆኗል። ከቀናት በፊት ትራምፕ እናንተ ኢራናውያን የሚሆነውን እያየን ነው በርቱ እኛም ከጎናችሁ ለመቆምና አምባገነኑን ጨቋኝ መንግስት ለማስወገድ አጋርነታችንን በተግባር ለማሳየት እየተዘጋጀን ነው ብለውም ነበር። ህዝቡ ትራምፕን ይስማ ባይታወቅም የሀገሪቱ ተቃውሞ ግን ተቀጣጥሎ ነበር። በኢራን መንግስትን በመቃወም የተቀጣጠለውን ሰልፍ ተከትሎ መንግስት በወሰደው ከባድ እርምጃ 2500 የሚሆኑ ሰዎች ተገድለዋል። ፕሬዝዳንቱ እንደውም በአንድ መግለጫቸው የኢራን ህዝብ ተቃውሞውን ቀጥል እኛም እየመጣን ነው ተቋማት እንዳይወድሙ የሚገድሉህንም ሰዎች ስም መዝግበህ ያዝ በጊዜው ተገቢውን ዋጋ ይከፍላሉ ሲሉም ተሰምተው ነበር። ትራምፕ በኢራን ምድር ተቃውሞ ማድረግ ሊፈቀድ ይገባል መንግስትም ተቃዋሚዎችን መግደል አይገባውም በመግደሉ ከቀጠለ ግን አሜሪካ ጣልቃ ለመግባት ትገደዳለች በማለት ለኢራን መሪዎች ተከታታይነት ያላቸውን መግለጫዎች ሲሰጡም ነበር። Donald Trump has urged protesters to keep taking to the streets and that his help is on its way. He said he has cancelled all meetings with Iranian officials. President Trump says Iran's leadership have called seeking to negotiate following his threats of military action in response to the killing of protesters. He told reporters on Air Force One that a meeting was being set up with the United ነገሩ በቃ መጣን የኢራን ህዝብ ቆየ ተቃወምክ ጠብቀን ከሚለው ማስፈራሪያ እንደራደር ብለውኛል ወደሚለው ሌላ አቅጣጫ ዞረ። በርካቶችም ምን ነው ትራምፕ ጥፍሊሉ አማራቸው መሰለኝ በማለትም አጥብቀው መጠየቅ ጀመሩ። እናም ይሄንን የሰሙ ሰዎች ትራምፕ አጋጣሚውን በመጠቀም ኢራንን ሊያጠቁ ነው በሚል ብዙ ተብሎም ነበር። ትራምፕ ቀደም ብለውም የኦማኑን የውጭ ጉዳይ ሚኒስትር ወደ ቴህራን እንዲሄዱ በማድረግ ከኢራን ባለስልጣናት ጋር ውይይት እንዲደረግ ያደረጉ መሆናቸውን የሚያመለክት መረጃ ወጥቷል። ፖለቲካ እንዲህ በዚህ መልኩ እንደየሁኔታው እየነፈሰ የሚቀጥል የራሱን የወቅቱን ጥቅም የሚያሳድድ ጉዞ ነው። በነገራችን ላይ ትራምፕ እንደራደር ብለውኛል በማለት ከኢራን ባለስልጣናት ጋር የመነጋገር እቅድ ያላቸው መሆኑን ከመናገራቸው ቀደም ብሎም አሜሪካ ከኢራን ጋር በኒኩሌር ዙሪያ መነጋገር እንዳለባትም ትራምፕ ሲገልጹ ነበር። ከወራት በፊት በቢ52 ቦምብ ጣይ አውሮፕላን ድምጥማጡን አጥፍቻለሁ ባሉት የሀገሪቱ ኒኩሌር ፕሮጀክት ጉዳይ የኢራን ባለስልጣናት ለድርድር እንዲቀመጡ የጠየቁበት ሁኔታ ሲታይ አሁንም እዚህ ጋርም ቢሆን ትራምፕን ምን ነካቸው ሲባልም ከርሟል። ኒኩሌሩ ከወደመና ወደ ዜሮ ከተመለሰ በዚሁ ዙሪያ መልሶ ለድርድር መቀመጡ ምን አስፈለገ የሚለው ጉዳይ አሁንም የብዙዎች ጥያቄ ነው። አሜሪካ እስራኤልን ተከትላ በኢራን ላይ ያደረሰችውን ጥቃት ተከትሎም በጊዜው ትራምፕ ሲናገሩ ዛሬ ለዓለም ሪፖርት የማደርግ የሚሊተሪ እርምጃ ስኬት የኢራን የኒኩሌር ተቋማት ሙሉ በሙሉ ጥንቅቅ ብለው የወደሙ መሆኑን ነው ሲሉም ተደምጠዋል። እንስማቸው። Tonight I can report to the world that the strikes were a spectacular military success. Iran's key nuclear enrichment facilities have been completely and totally obliterated. ትራምፕ በኋላ ላይ ቆየት ብለውም እኔ ወታደራዊ እርምጃ ለወስድ ነው ማለቴን ተከትሎ የኢራን ባለስልጣናት እንደራደር እያሉ ነው በሚል አስታወቁ። አሁን ደግሞ እንደገና ወደመ በተባለው በኢራን ኒኩሌር ላይ ድርድር እናድርግ እየተባለም ይገኛል። ትራምፕ ከሰሞኑ ኤር ፎርስ ዋን የፕሬዝዳንቱ አውሮፕላን በር ላይ ቆመው ለጋዜጠኞች በሰጡት ማብራሪያ ከወቅታዊ ኢራን ጉዳይ ጋር በተያያዘ ኢራን ባለስልጣናት እንደራደር እያሉ ነው እንደራደር ያልነኛ አይደለንም የንደራደር ጥሪውን ያቀረቡልን ኢራኖች ናቸው የድርድር ዝግጅትም ተደርጓል ሲሉም ተደምጠዋል። Iran wants to negotiate, yes. We may meet with them. I mean, a meeting is being set up. But we may have to act because of what's happening before the meeting. ብትገደሉም በተቃውሟችሁ ቀጥሉ አይዟችሁ እየመጣን ነው የተባሉት ኢራናውያን እየታሰሩም እየተገደሉም በተቃውሟቸው ቢገፉም ጥቂት ታገሱኝ መጣው ያሉት ትራምፕ ግን የውሃ ሽታ ሆነው ቀርተዋል። እንደውም ትራምፕ የኢራን መንግስት ለተቃውሞ ሰልፍ የሚወጡ ተቃዋሚዎችን መግደሉን አቁሟል የስቅላት ሐሳቡንም ቀይሯል በሚል ተነግሮናል። ይህም ሰየው ሊባል የሚችል ነው እንነጋገርበታለን ሲሉም ነገሩን ለስለስ አድርገው ስልታዊ በሆነ መንገድ ያፈገፈጉ መሆኑን ይፋ ያደረጉበት አዲስ መግለጫም ታየ። አሁንም ይሄንኑ ከዛቸው መልስ የነበረውን የትራምፕ ማፈግፈግ በተመለከተ ከራሳቸው አንደበት እንስማው። We've been told that the killing in Iran is stopping, and it's stopped, and it's stopping. And there's no plan for executions or an execution or executions. So I've been told that on good authority. We'll find out about it. ትራምፕ ይህንን ሁሉ ካሉ በኋላ
የኢራን መንግስት ዜጎቹን መግደል ማቆሙን ነገረን ያሉትን አካል ግልጽ ያለማድረጋቸውን ጉዳይ እንደዚሁ ሌላ የመገናኛ ብዙሃን መነጋገሪያ ርዕስም ሆኖ ታይቷል። President Trump says, quote, the killing is stopping in Iran, and he said he was told on good authority, but didn't elaborate on exactly where he got that information. የትራምፕ ኢራንን ላጠቃ ነው ልብ አድርጉልኝ ከፍ ያለ ዛቻ በድንገት ቀዝቃዛ ውሃ ተቸልሶበት መታየቱ በርካቶችን አስገርሟል። ሰውየው መጣሁ ደረስኩ ከሚለው ዛቻቸው ለምን አፈገፈጉ የሚለው ጉዳይ በሰፊው እያነጋገረ ሲሆን አንዳንዶች ትራምፕ ምናልባት እያዘናጉና ጊዜ እየገዙ ይሆን በማለትም እየጠየቁ ይገኛሉ። Is he buying time or changing tack? Donald Trump appears to have toned down his threat to strike Iran as the Islamic Republic's leadership fights back on the streets and the airwaves. ትራምፕ የኢራን መንግስት መግደል አቁሟል በሚል ተነግሮናል በሚል ከተናገሩ በኋላ ቢቢሲ ያወጣው መረጃ የሚያመለክተው ግን ታሪኩ ሌላ ሆኖ ተገኝቷል። ቢቢሲ እንደውም በኢራን ግድያ የበለጠ ተስፋፍቶ መቀጠሉን፣ ሰዎች ቤት ለቤት እየታደኑ በጸጥታ ኃይሎች እንደሚሰወሩ፣ የቤተሰብ አባላቸው የተገደለባቸው ሰዎች አስክሬን ሲጠይቁ እስከ $5000 የሚጠየቁ መሆኑን በዘገባው አመልክቷል። እንዲያም ሆኖ አደባባይ የወጣችሁ ከኢራን መንግስት የጸጥታ ኃይሎች ጋር ፊት ለፊት ተጋፈጡ ያሉት ትራምፕ ግን ቀስ ብለው ሸርተት ብለዋል። ትራምፕን ለዚህ ማፈግፈግ ያበቃቸው ጉዳይ ምንድነው የሚለው ጉዳይ አሁንም ወሳኙ ጥያቄ ነው። ፖለቲካ በየዕለቱ ባሉ ተለዋጭ ሁኔታዎች ውሳኔ የሚሰጥበት ሂደት ነው። የትላንቱ ውሳኔ ዛሬ ጸንቶ እንዳይቀጥል የሚያደርጉ በርካታ ጉዳዮች ይኖራሉ። በተለይ ደግሞ ጦርነት ተብሎ ሲታሰብ ብዙ ሂሶችን አውጥቶ በማውረድ ማስላትን ይጠይቃል። የኢራን ህዝብ በመንግስቱ ላይ አመጸ በሚል በድንገት ተዘሎ የሚገባበት ጦርነት ሊኖር አይችልም። መገናኛ ብዙሃንም ቢሆኑ በስፋት እየተቀባበሉ ያራገቡት ራሳቸው ትራምፕ ደግሞና ደጋግሞ አስረግጠው በመናገራቸው ነበር። የኢራን መንግስት አሜሪካ ጥቃት ከከፈተችብን በሚል ሊወስዳቸው በሚችላቸው አጸፋዊ እርምጃዎች ዙሪያ እያደረጋቸው የሰነበቱት እንቅስቃሴዎች ትራምፕ ለጊዜው ሀሳባቸውን እንዲቀይሩ ሳያደርጋቸው አልቀረም የሚሉ ዘገባዎች ሲወጡ ታይተዋል። ከዚሁ ጋር በተያያዘም ኢራን እስራኤልን፣ ሳውዲ አረቢያን እና የአሜሪካ የመካከለኛው ምስራቅ ግዙፍ ቤዝን የሚባለውን የጦር ሰፈር ጭምር ልታጠቃ ትችላለች የሚል ስጋትም ነበር። ኢራን በተለይ ሳያጠቁኝ ቀድሜ ላጥቃ የሚልን እርምጃ ልትወስድ ትችላለች በሚልም አሜሪካ በኳታር የጦር ሰፈር የሚገኙት ወታደሮቿ ለጊዜው ከካምፑ በመውጣት እንዲበተኑ ያደረገችበት የሰሞኑ ክስተትም ታይቷል። ይኸው ኢራንን እናጠቃለን የሚለው ዛቻ ከቀጠለ ኢራን ቀድማ በምትወስደው ወታደራዊ እርምጃ አንዷና ግንባር ቀደማው የጥቃት ኢላማ ልትሆን ትችላለች ተብሎ የተሰጋው ደግሞ የአሜሪካ ስትራቴጂክ አጋርና ወዳጅ የሆነችው እስራኤል ናት። ሳውዲን ብትሆን ኢራንን ካጠቃችሁን የኢራን ዱላ አይቀርልኝም ነገር አብርዱ በማለት ትራምፕን ውስጡን ስትማጸን እንደከረመች ዘገባዎች እያመለከቱ በእስራኤል ኢራን የ12ቱ ቀናት ጦርነት ወቅት ኢራን የሚሳይሎቿ የጥቃት ኢላማ ካደረገቻቸው ሀገራት መካከል ኳታር አንዷ መሆኗ የሚታወስ። ኢራንና ሳውዲ ባላንጣ ናቸው። በእስልምና አስተምህሮም የተለያዩ ናቸው። በቀጠና የፖለቲካም አንዱ የበላይ ሆኖ ለመውጣት የሚያደርጉት ፍትጊያም አለ። የኢራን ባለስልጣናት ሳውዲን ለአሜሪካ ጥቅም ያደረች ራሷን በፈቃደኝነት ለምዕራባውያኑ ባርነት አሳልፋ የሰጠች ሀገር በማለት ሲያብጠለጥሏት ይታያል። እናም እነዚህ ነገሮች ሲታዩ ትራምፕ ኢራንን ማጥቃት የሚለውን ጉዳይ 100% ቀሪ አድርገውታል ባይባልም ቢያንስ ግን ለጊዜው ያዝ ተደርጓል። ሲኤንኤን በዛሬው ዘገባው የወቅቱን የኢራንን ጉዳይ በተመለከተ ፕሬዝዳንት ትራምፕ በትላንትናው ዕለት ሰፊ ማብራሪያ የተሰጣቸው መሆኑን አመልክቷል። ሌት ናይት ሲቹዌሽን ሩም ሚቲንግ ባለው ስብሰባ ላይም ትራምፕ ወታደራዊ እርምጃ ቀሪ ይደረግ ወይስ ሲካሄድ በሚለው ዙሪያ የመጨረሻውን ውሳኔ ሊያሳርፉ የሚያስችላቸውን ማብራሪያ እንዳገኙ መረጃው አመልክቷል። ትራምፕ በሳተላይት ክትትል የተወሰዱ ሙሉ የኢራን ህዝባዊ ተቃውሞ ሰልፎችንና የደረሱትን ጉዳቶች በተመለከተ በቪዲዮ ቁጭ ብለው እንደተመለከቱም ሲኤንኤን በዚሁ የዛሬው ዘገባው አክሎ አመልክቷል። በኢራን ምንም እንኳን ኢንተርኔት የተዘጋ ቢሆንም የሀገሬው ህዝብ ግን ባገኘው አጋጣሚ ሁሉ ዛሬም ድረስ ድምጹን እያሰማ ይገኛል። ኢራን ገብተ እንዳትዘግብ የሚል እገዳ ተጥሎብኛል ያለው ቢቢሲ እያወጣቸው ያሉት መረጃዎች ከበድ የሚሉ ሆነው ይታያሉ። ቢቢሲ ፐርሺያ ያነጋገራቸው በርካታ ሰዎች ከሆስፒታሎች የቤተሰቦቻቸውን አስክሬን ለመውሰድ የሚፈልጉ የቤተሰብ አባላት ገንዘብ ካልከፈሉ በስተቀር መውሰድ እንደማይችሉ በጸጥታ አካላት መከልከላቸውን ገልጸዋል። ከሁለት ሳምንት በላይ በመላ ሀገሪቱ በተካሄደው የተቃውሞ ሰልፍ ቢያንስ 2435 ሰዎች መገደላቸውን የሰብአዊ መብት ድርጅቶች ማስታወቃቸውንም ቢቢሲ በዚሁ የዛሬው ዘገባው አመልክቷል። ራሻት በተባለች ግዛት የሚኖር አንድ ኢራናዊ ቤተሰቡን አስክሬን ለመውሰድ $5000 እንዲከፍል እንደተጠየቀ ቢቢሲ መረጃውን አድርሶኛል ሲልም አስታውቋል። የተባበሩት መንግስታት የጸጥታው ምክር ቤት በኢራን የተከሰተውን ተቃውሞና የተፈጠረውን ውጥረት ተከትሎ ለሁለተኛ ስብሰባ የሚቀመጥ መሆኑን ዘገባዎች አመልክተዋል። ስብሰባው ይካሄድልኝ በማለት ጥሪውን ያቀረበችው አሜሪካ ናት። ምክር ቤቱ የኢራናውያን የተቃውሞ እንቅስቃሴና በአገሪቱ ስላለው ሁኔታ ውይይት ይደረጋል ተብሏል።
የተባበሩት መንግስታት የጸጥታ ምክር ቤት ከሳምንት በፊት በኢራን ጉዳይ ላይ አስቸኳይ ስብሰባ ማድረጉ የሚታወስ ሲሆን ያውኑ ደግሞ በሀገሪቱ ስላለው ሁኔታ ማብራሪያ እንደሚቀርብበት የቢቢሲ ዘገባ አመልክቷል። ረቡዕ ዕለት የመብት ተከራካሪው አምነስቲ ኢንተርናሽናል የመንግስታቱ ድርጅት የጸጥታ ምክር ቤት ኢራን ውስጥ ተጨማሪ ግድያዎችን ለማስቆም አስቸኳይ ስብሰባ እንዲጠራ የሚጠይቅ መግለጫ ያወጣበት ሁኔታ ታይቷል። የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ በተለመደው አካሄድ ከታየ ብዙም ከውግዘት የሚያልፍ አይሆንም። የኢራን ባለስልጣናትም ይህንን በሚገባ አሳምረው ያውቁታል።